ሰላም ውድ የሳይንስኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ያላችሁበት ዛሬ በዘጠነኛ ክፍል ዩኒት 2 ቤዚክ ፕሪንሲፕል ኦፍ ክላሲፊኬሽን የሚለውን ኮንሰፕት በደንብ እናያለን ማለት ነው። ስለዚህ ይህን ቪዲዮ ስትጀምሩ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ የሳይንስኪ ዩቲዩብ ቻናል ደንበኛ ወይም አባል እንድትሆኑ አሳስባለሁ ማለት ነው። ስለዚህ በዛሬው ቪዲዮ የምናየው ቤዚክ ፕሪንሲፕል ኦፍ ክላሲፊኬሽንን በደንብ ካየን በኋላ ከ1975 ጀምሮ እስከ 2017 ድረስ ከዚህ ኮንሰፕት በኢንትራንስ ኤግዛም የሚወጡ ጥያቄዎችን በደንብ እናያለን ማለት ነው። ስለዚህ ወደ ቪዲዮውን በደንብ እንድታዩትና እስከ መጨረሻው እንድታዩት አሳስባችኋለሁ ማለት ነው። ቀጥታ ወደ ትምህርቱ እንግባ። ስለዚህ ርዕሳችን ቤዚክ ፕሪንሲፕል ኦፍ ክላሲፊኬሽን ይላል ማለት ነው። ስለዚህ the world in which we are living is a home for variety of organisms ማለት ነው። ስለዚህ አሁን እኛ እየኖርንበት ያለው መሬት ለብዙ ህይወት ላላቸው ኦርጋኒዝሞች ወይም አካላቶች መኖሪያ ነው ማለት ነው። ስለዚህ በአሁን ላይ ኤስቲሜትድ ነምበር ኦፍ በሚሊዮን የሚቆጠሩ ስፒሺሶች ይኖራሉ ማለት ነው። ከነዚህ ውስጥ 1.5 ሚሊዮን ኦፍ ስፒሺስ አይደንቲፋይድ እና እንዲሁም ስተዲ ተደርጓል ተጠንተዋል ማለት ነው። በሚሊዮን የሚቆጠሩ ስፒሺሶች አሉ። እዚህ ጋር ለምሳሌ ስፒሺስ ማለት ምንድነው የሚለውን በቀጣይ ስላይድ እናያለን ማለት ነው። ስለዚህ እኛ በምንኖርበት ዓለም በሚሊዮን የሚቆጠሩ ስፒሺሶች ከኛ ጋር አብረው ይኖራሉ ማለት ነው። ከነዚህ ውስጥ ደግሞ 1.5 ሚሊዮኖች የሚታወቁና እየተጠኑ ናቸው ማለት ነው። ክላሲፊኬሽን ለምንድነው የሚጠቅመው? ለምንድነው ኦርጋኒዝሞችን ክላሲፋይ ማድረግ የተፈለገው? ምንስ ጠቀሜታ አለው የሚለውን ስናይ ደግሞ የመጀመሪያው to study the relationship between organisms in order to understand how they are originated። ስለዚህ በኦርጋኒዝሞች መካከል ያለውን ሪሌሽን በማወቅ እንዴት ላይፍ ኦሪጂኔትድ እንደሆነ አንደርስታንድ ለማድረግ ነው የመጀመሪያው ማለት ነው። ኦኬ፣ ሁለተኛው ደግሞ to place them in group on basis of similarity and difference። እነሱም በልዩነታቸውና በተመሳሳይነታቸው አንድ አይነት ግሩፕ ላይ ለማስቀመጥ እንዲሁም ደግሞ ሶስተኛው to simplify their study giving them precise name ማለት ነው። ማለት ለአንድ ስፒሺስ አንድ ፕሪሳይስ የሆነ ኔም መስጠት ማለት ነው። ለምሳሌ ምን ማለት መሰላችሁ? አንበሳ ማለት በአማርኛ አንበሳ የሚባል እንስሳ ታውቃላችሁ። ስለዚህ በእንግሊዝኛ ደግሞ ላዮን ይባላል ማለት ነው። እንዲሁም ደግሞ በአጠቃላይ በአለም ላይ ስንት ቋንቋዎች አሉ? ከ6000 በላይ ቋንቋዎች አሉ። ስለዚህ አንበሳ ቢያንስ አትሊስት 6000 ስሞች አሉት ማለት ነው። ስለዚህ ከ6000 እነዚህ 6000 ስሞች ለአንበሳ አሁን ለምሳሌ እኔ አንዱን ብቻ ነው የማውቀው ለአንበሳ የሚለውን ማለት ነው። እኔ አሁን ስለ አንበሳ እያወራሁ አንድ ፈረንጅ ደግሞ ስለ ላዮን እያወራ ስለ ተመሳሳይ ስፒሺስ እያወራ ግን ኮንፊውዥን ይፈጠራል ማለት ነው። ስለዚህ አንድ የሆነ ሁሉንም ሀገር ሊያስማማ የሚችል ኮመን ኔም ለማውጣት ሲምፕሊፋይ ያደርግልናል ማለት ነው። ይሄ ሶስተኛ ጥቅሙ ነው የክላሲፊኬሽን ማለት ነው። ስለዚህ አሁን ክላሲፊኬሽን የሚለውን ኮንሰፕት ለመረዳት የሚጠቅሙ ኪ ተርሞችን እናያለን ማለት ነው። የመጀመሪያው ቀደም ላይ እንዳልኳችሁ ስፒሺስ ስል ነበረ። ስፒሺስ ማለት የግሩፕ ኦፍ ኦርጋኒዝም ዛት ካን ኢንተርብሪድ ዊዝ ዋን አናዘር ኤንድ ጊቭ ፈርታይል ኦፍስፕሪንግ። ይሄ ማለት ስፒሺስ ማለት የግሩፕ ኦፍ ኦርጋኒዝም ነው። ለምሳሌ አንበሳ አንድ ስፒሺስ ነው፣ ነብር አንድ ስፒሺስ ነው፣ ጅብ አንድ ስፒሺስ እንደዚህ እየተባለ ማለት እና እርስ በራሳቸው ኢንተርብሪድ አድርገው ፈርታይል የሆነ ኦፍስፕሪንግ ሊሰጡ ነው የሚችሉ ማለት ነው። ይሄ ማለት ምን ማለት ነው? ፈርታይል ኦፍስፕሪንግ ማለት ራሱ ደግሞ ሪፕሮዱስ አድርጎ ሊወልድ የሚችል ማለት ነው። ለምሳሌ አንበሳና አንበሳ ሜት በሚያደርጉበት ጊዜ አንበሳ ነው የሚሰጡት። ስለዚህ አንበሳ ደግሞ ፈርታይል ኦፍስፕሪንግ ነው ማለት ነው። ነገር ግን አንበሳና ጅብ ኢንተርብሪድ ቢያደርጉ ድብ የሚባል እንስሳት ነው የሚሰጡ። ይሄ ደግሞ ኢንፈርታይል የሆነ ወይም ደግሞ ኢንተርብሪድ አድርጎ ሌላ ኦፍስፕሪንግ ሊሰጥ የማይችል ማለት ነው። ለምሳሌ ደግሞ በቤት እንስሳቶች እንኳን ብናየው አህያ ከአህያ ጋር ለምሳሌ የሚታርጎ አህያ ነው የሚሰጠን። ፈረስም ደግሞ ከፈረስ ጋር ፈረስ ነው የሚሰጠን ማለት ነው። ነገር ግን ፈረስና አህያን አንድ ላይ ስናደርጋቸው በቅሎ ወይም ደግሞ ሚውል ይሰጡናል። ሚውል ግን ኢንፈርታይል ነው። ምክንያቱም አህያ ለራሱ ሌላ ስፒሺስ ነው፣ ፈረስ ደግሞ ለራሱ ሌላ ስፒሺስ ስለሆነ ማለት ነው። ስለዚህ ሁለት የተለያዩ ስፒሺሶች ፈርታይል የሆነ ኦፍስፕሪንግ አይሰጡም። ስለዚህ ስፒሺስ ማለት ዴፊኒሽኑ ይሄ ነው ማለት ነው። ሁለተኛው ደግሞ ክላሲፊኬሽን የሚለው ማለት ነው። ይሄ ደግሞ ዘ ሲስተም ኦፍ ግሩፒንግ ኦርጋኒዝሞች ወይም ደግሞ ህይወት ያላቸውን አካላት የምንከፋፍልበት ሲስተም ነው ማለት ነው።
በምን ላይ መሰረት አድርገን ዜር ሲሚላሪቲ ኤንድ ዲፈረንስ ልዩነታቸው ላይ እና ተመሳሳይነታቸው ላይ ዲፔንድ ሆነን ኦርጋኒዝሞችን ክላሲፋይ የምናደርግበት ሲስተም ክላሲፊኬሽን ይባላል ማለት ነው። ሌላኛው ደግሞ ታክሶኖሚ የሚለው ነው። ዩኒት 1 ትምህርታችሁ ተመራችሁታል። ብራንች ኦፍ ባዮሎጂ that deals with the classification of organism the branch of biology ነው ወይም አንዱ የባዮሎጂ ክፍል ሲሆን የሚያጠቃልለው ክላሲፊኬሽን ኦፍ ኦርጋኒዝም ነው ማለት ነው። ስለዚህ ቃሉ ሊተራሊ የመጣው ከሁለት የግሪክ ወርዶች ሲሆን ታክሲስ እና ኖሞስ ከሚሉ ታክሲስ ማለት አሬንጅ ማለት ነው። ኖሞስ ማለት ደግሞ ኔሚክ ማለት ነው። ስለዚህ አሬንጅ በማድረግ ስም መስጠት ማለት ነው ታክሶኖሚ የሚለው። ስለዚህ አሁን ስለ ክላሲፊኬሽን ኮንሰፕት እያየን ነው። ዲፈረንት ሜቶድስ ኦፍ ክላሲፊኬሽን ዌር ኢንትሮዲውስድ ባይ ዲፈረንት ባዮሎጂስት ባይ ዲፈረንት ታይም። ስለዚህ የተለያዩ ሜቶድ ኦፍ ክላሲፊኬሽን በተለያዩ ባዮሎጂስቶች በተለያየ ታይም ኢንትሮዲውስድ ሆኗል ማለት ነው። ነገር ግን ለመጀመሪያ ጊዜ የክላሲፊኬሽን ኮንሰፕት ያመጣው የግሪክ ፊሎሶፈር አርስቶትል ይባላል ማለት ነው። ይህ ሰው he is a Greek philosopher who attempted to classify organisms for the first time ማለት ነው። ለመጀመሪያ ጊዜ ሊቪንግ ኦርጋኒዝሞችን ወይም ደግሞ ህይወት ያላቸውን አካላት ለመከፋፈል የሞከረው አርስቶትል የተባለ የግሪክ ፊሎሶፈር 400 ቢሲ ክርስቶስ ከመወለዱ 400 ዓመት በፊት የነበረ ሰው ነው ማለት ነው። ለመጀመሪያ ጊዜ እየከፈለ ማለት ነው። እንዴት ነው የከፈላቸው? መጀመሪያ ህይወት ያላቸውን አካላቶች ለሁለት ከፈለ፣ ፕላንት እና አኒማል ብሎ። እንደገና ፕላንቶች ደግሞ ቶል፣ ሚዲየም እና ሾርት ወይም ስሞል ብሎ ከፈላቸው። እንደገና ደግሞ አኒማሎችን ውሃ ውስጥ የሚኖሩ ሊቭ ኢን ዋተር፣ ሊቭ ኦን ላንድ እና ፍላይ የሚያደርጉ ብሎ ለሶስት ከፈላቸው ማለት ነው። ነገር ግን ይሄኛው ክላሲፊኬሽን ሲስተም ሞደርን ላይ ወይም ደግሞ አሁን በ21ኛው ክፍለ ዘመን አንጠቀምበትም ማለት ነው። አሁን የምንጠቀምበት ምንድነው? ሞደርን ክላሲፊኬሽን ሲስተም ነው ማለት ነው። ይሄ ደግሞ ኢንትሮዲውስድ ወይም ደግሞ ፈርስት ለመጀመሪያ ጊዜ ያመጣው ስዊዲሽ ቦታኒስት ነው። ቦታኒስት ማለት ቦታኒ ከሚለው ቃል የመጣው ቦታኒ ማለት ዘ ብራንች ኦፍ ባዮሎጂ that studies about ስለ ፕላንት የሚያጠና ማለት ነው። ሰውየው ደግሞ ቦታኒስት ይባላል። ካርል ሊኒየስ ይባላል። ሞደርን ዘ ፋዘር ኦፍ ሞደርን ክላሲፊኬሽን ይባላል። ያኛው ዘ ፋዘር ኦፍ ክላሲፊኬሽን አርስቶትል ነው። ዘ ፋዘር ኦፍ ሞደርን ክላሲፊኬሽን ደግሞ ካርል ሊኒየስ ይባላል ማለት ነው። ስለዚህ እሱ ደግሞ እንዴት ነው ክላሲፋይ ያደረጋቸው? ኦል ፕላንት እና አኒማል ቤዝድ ኦን ዜር ሲሚላሪቲ ኤንድ ዲፈረንስ ማለት ነው። በተመሳሳይነታቸውና በልዩነታቸው ነው ክላሲፋይ ያደረጋቸው ማለት ነው። ስለዚህ ሂስ ክላሲፊኬሽን ሲስተም ናውናስ ናቹራል ክላሲፊኬሽን ሲስተም ይባላል። በዚህ ቅድም ሳልነግራችሁ ያለፍኩት የአርስቶትል ክላሲፊኬሽን ሲስተም ላደር ኦፍ ላይፍ ክላሲፊኬሽን ሲስተም ነው የሚባል ማለት የህይወት መሰላል ማለት ነው። ላደር ኦፍ ላይፍ። የካርል ሊኒየስ ደግሞ ወይም ደግሞ አሁን የምንጠቀምበት ሞደርን ክላሲፊኬሽን ሲስተም ናቹራል ክላሲፊኬሽን ሲስተም ናቹራል ክላሲፊኬሽን ሜተድ ይባላል ማለት ነው። እንዲሁም ይህ ሞደርን ክላሲፊኬሽን ሲስተም ካታጎራይዜሽን ሲስተም አሉት ማለት ነው። እነዚህ እነማን ናቸው? ስፒሺስ፣ ጂኒየስ፣ ፋሚሊ፣ ክላስ፣ ኦርደር፣ ፋይለም እና ኪንግደም የሚባሉ ማለት ነው። ከስፒሺስ ትንሹ ነው። ወደዚህ ስንሄድ ስፒሺስ፣ ጂኒየስ፣ ፋሚሊ እያልን ስንሄድ ብሮደር እየሆኑ ነው የሚወጡ ማለት ነው። ስለዚህ ተማሪዎች እነዚህ ብዙ ጊዜ ኢንትራንስ ኤግዛም ላይ ስለሚወጡ በደንብ ኦርደራቸው መያዝ አለባቸው ማለት ነው። ስለዚህ እኔ ኢዚ አናሎጂ ያስቀምጥላችኋለሁ ማለት ነው። ምን የሚል ኪንግ ፊሊፒንስ ካም ኦቨር ፎር ኤ ጉድ ሶፕ የሚል ማለት ነው። ስለዚህ ይሄኛው ከብሮደር ወደ ናሮር ለመሄድ ኪንግደም፣ ፊሊፒንስ፣ ፋይለም፣ ካም፣ ክላስ፣ ኦቨር፣ ኦርደር፣ ፎር፣ ፋሚሊ፣ ጂኒየስ ኤንድ ስፒሺስ፣ ጉድ ኤንድ ጂኒየስ እና ስፒሺስ የሚሉ ማለት ነው። በዚህኛው አናሎጂ መያዝ ትችላላችሁ። ፈተና ላይ በደንብ የሚመጡ ኮንሰፕቶች ናቸው ኦርደራቸው ማለት ነው። ቀጣይ ደግሞ ኔሚንግ ሲስተም ነው። ሳይንቲፊክ ኔም ፎር ኢች ኦርጋኒዝም ኮንሲስት ኦፍ ቱ ኔምስ፣ ሁለት ኔሞችን ነው የሚይዙ ማለት ነው። ግን መጀመሪያ ሳይንቲፊክ ኔም ለምንድን ነው የሚያስፈልገው የሚለውን ማየት አለብን ማለት ነው። ሳይንቲፊክ ኔም የሚያስፈልገው መጀመሪያ ኢዝሊ አንደርስታንድ ለማድረግ ነው። ለምሳሌ ቀደም ላይ እንዳልኳችሁ ስለ አንበሳውን በዓለም ላይ ስንት ቋንቋዎች አሉ? 6000 የሚደርሱ ቋንቋዎች አሉ። ስለዚህ አንድ ስፒሺስን አንበሳን ብንወስድ ለምሳሌ በአማርኛ አንበሳ ይባላል፣ በእንግሊዝኛ ላየን ይባላል፣
በ6000 ቋንቋም የተለያየ ስም አለው። ስለዚህ እዛ 6000 ቋንቋ የሚናገሩት እያንዳንዳቸው ሳይንቲስቶች ስለ አንበሳ እያወሩ ነገር ግን ስሙ የተለያየ ነው፣ ኮንፊውዝድ ይሆናሉ ማለት ነው። ስለዚህ ካርል ሊኒየስ ምን አደረገ? ይህንን ኮንፊውዥን ለመቀነስ አንድ የሆነ የጋራ ሳይንቲስቶች ወይም ደግሞ በዓለም ደረጃ የሚግባቡበት አንድ ቋንቋ ሳይንቲፊክ ኔም የሚባል ማለት ተመሰረተ። ሁለት ስሞች አሉት። የመጀመሪያው ስም ጂኒየስ ኔሙ ነው፣ እንዲሁም ደግሞ በካፒታል ሌተር ነው የሚጻፈው። ሁለተኛው ደግሞ ስፒሺየስ ኔም እና በስሞል ሌተር ነው የሚጻፈው። እንዲሁም ወርዱ ደግሞ ወይም ቃላቱ ደግሞ የላቲን ወርድ ነው የሆነው ማለት ነው። ስለዚህ ይህንን በመጠቀም ሳይንቲፊክ ኔምን ዲፋይን ማድረግ እንችላለን። ይህም ፈተና ላይ ይወጣል ማለት ነው። ሩሎቹ ጂኒየስ ኔም የመጀመሪያው ነው፣ በካፒታል ሌተር ነው የሚጻፈው። ሁለተኛው ስፒሺየስ ኔም ነው፣ በስሞል ሌተር ነው የሚጻፈው ማለት ነው። አሁን ቀጥታ የምናልፈው ስለ 5 ኪንግደም ነው። አምስቱ ኪንግደሞች ማለት ነው። የመጀመሪያው ኪንግደም ሞኔራ፣ ኪንግደም ፕሮቴስታ፣ ኪንግደም ፈንጊ፣ ኪንግደም ፕላንቲያ እና አኒማሊያ ናቸው። እያንዳንዳቸውን እናያለን በቀጣይ ስላይድ ማለት ነው። ሞኔራን እናያለን ማለት ነው። ኪንግደም ሞኔራ አለ። ዘይ አር ዘ ሞስት ዳይቨርስ ኦርጋኒዝም ናቸው። ዘ ሞስት ዳይቨርስ በጣም በዓለም ላይ ተሰራጭተው የምናገኛቸው ማለት ነው። ያ ማለት ዘይ ሊቭ ኤቭሪዌር የትም ቦታ እናገኛቸዋለን። ለምሳሌ ውሃ ውስጥ፣ ሶይል ውስጥ፣ ኤር ውስጥ በሁሉም ቦታ እናገኛቸዋለን። ለምሳሌ ባክቴሪያ እና ብሉ ግሪን አርጌ ማለት ነው። ለምሳሌ ባክቴሪያውን አሴክሹዋሊ ነው ሪፕሮዱስ የሚያደርጉ በባይናሪ ፊዥን ልክ በየ20 ደቂቃው ራሳቸውን ሪፕሮዱስ ያደርጋሉ ማለት። ስለዚህ በጣም ስለሚበዙ ዘ ሞስት ዳይቨርስ ኦርጋኒዝም እንላቸዋለን። ሴል ወል አላቸው። እንዲሁም ሴል ወላቸው የተሰራው ከምንድን ነው? ከፔፕቲዶግላይካን ከተባለ ካርቦሃይድሬት ነው ማለት ነው። እንዲሁም ፕሮካሪዮቲክ ናቸው። ፕሮካሪዮቲክ ማለት ትሩ ኒውክለስ የላቸውም ማለት ነው። ወይም ደግሞ ሜምብሬን ባውንድድ ኦርጋኔል የላቸውም ማለት ነው። ይህንን በሴል ሪፕሮዳክሽን በደንብ ስለምታዩት ዝም ብዬ እኔ ካራክተሪስቲክሳቸውን እየተናገርኩ አልፋለሁ ማለት ነው። ሁለተኛው ደግሞ ኪንግደም ፕሮቴስትስ የሚለው ነው። ይህ ደግሞ ዩዥዋሊ ዩኒሴሉላር ናቸው። አብዛኛውን ጊዜ ዩኒሴሉላር ናቸው፣ ግን ኦልዌይስ አይደለም። ምክንያቱም ሰም ኦርጋኒዝም ሳር መልቲሴሉላር ስለሆነ። እንዲሁም ደግሞ ዩካሪዮቲክ ናቸው። ለምሳሌ እነ ፓራሚሺየም፣ አሜባ፣ አልጌ የምንላቸው ግሩፕ የሚደረጉት አንደር ኪንግደም ኦፍ ፕሮቴስታ ነው ማለት ነው። ሶስተኛው ኪንግደም ኦፍ ፈንጌ ነው። እነዚህኞቹ ደግሞ ሄቶትሮፊክ ናቸው። ተማሪዎች ሄቶትሮፊክ ማለት በራሳቸው ምግብ ሊሰሩ የማይችሉ ማለት ነው። አውቶትሮፊክ ማለት ደግሞ በራሳቸው ምግብ የሚሰሩ ለምሳሌ እነ ፕላንቶች፣ እንዲሁም ደግሞ ሰም ክላስ ኦፍ ፈንጊ ምግባቸውን በራሳቸው ይሰራሉ። እነዚህኞች ደግሞ ምግባቸውን አይሰሩም ማለት ነው። እንዲሁም ምክንያቱ ለምንድን ነው የማይሰሩት? ክሎሮፊል ስለሌላቸው ወይም ደግሞ ላይት ኢነርጂን አብዞርብ አድርገው ምግባቸውን ማዘጋጀት አይችሉም ማለት ነው። በጣም እነዚህ ደግሞ ኤክስትራ ኦርዲናሪ ወይም ደግሞ ተፈጥሮ ያደለቻቸው ስጦታቸው ደግሞ ምንድነው? በጣም የሚያስገርመው ዳይጀሽን ቴክስ ፕሌስ አውትሳይድ ኦፍ ዜር ቦዲ ነው። የምግብ መፈጨት ወይም ዳይጀሽን የምንለው ከሰውነት ክፍላቸው ውጭ ነው ማለት ነው። ቴክስ ፕሌስ የሚሆነው በጣም አስገራሚ ነው። እነዚህ ደግሞ ፓራሳይቲክ ሊሆኑ ይችላሉ፣ ሳፕሮፋይቲክ ሊሆኑ ይችላሉ፣ እንዲሁም ሙቹዋሊስቲክ ሊሆኑ ይችላሉ በሞድ ኦፍ ኒውትሪሽናቸው ወይም በአመጋገባቸው ማለት ነው። ፓራሳይቲክ ማለት ልክ ሌላ ሆስት ኦርጋኒዝም ላይ ተቀምጠው የሚገኙ ፍሪሊ የማይገኙ ማለት ነው። ሳፕሮፋይቲክ የምንላቸው ደግሞ ዴድ ወይም ደግሞ የሞቱ ኦርጋኒዝሞችን የሚመገቡ ማለት ነው። ሙቹዋሊስቲክ ማለት ከሌላ ኦርጋኒዝም ጋር ክሎዝ አሶሲዬሽን ፈጥረው የሚኖሩ። ለምሳሌ ምን ማለት መሰላችሁ? አዞ አለ። ለምሳሌ ስጋ ይበላና ጥርሱ ላይ ስጋ ይቀረዋል የሆነ በጥርስ የሚገባ። ስለዚህ ወፎቹ እነዛን ጥርስ ውስጥ የገቡ ስጋዎችን ምናምን በልተው ወፎቹ ይጠቀማሉ። እንዲሁም ደግሞ አዞ ምን ያደርጋል? ጥርሱን ያጸዳል። ስለዚህ ሁለቱም ተጠቃቀሙ ማለት ሙቹዋሊዝም ይባላል ማለት። ስለዚህ እንደዚህ አይነት ሪሌሽንሺፕ ይመሰርታሉ ሞድ ኦፍ ኒውትሪሽናቸው። ለምሳሌ ሊችን የሚባል እንትን አለ፣ ፕላንት እና ፈንጊ አሶሲዬሽን ማለት ነው። አራተኛው ደግሞ ፕላንት ኪንግደም ነው። ፕላንቶች ደግሞ ጀነራል ካራክተሪስቲክሳቸው ምንድነው? ዩካሪዮቲክ ናቸው፣ መልቲሴሉላር ናቸው፣ እንዲሁም ክሎሮፊል አላቸው፣ አውቶትሮፊክ ናቸው። የማለት ምን ማለት ነው? ምግባቸውን በራሳቸው ይሰራሉ ክሎሮፊል ስላላቸው ማለት ነው። ላይት ኢነርጂን አብዞርብ ያደርገው። እንዲሁም ሴክሹዋሊ እንዲሁም አሴክሹዋሊ ሪፕሮዲውስ ማድረግ ይችላሉ። ሴል ወል አላቸው ከሴሉላስ የተሰራ።
ተማሪዎች ዩካሪዮቲክ ማለት ትሩ ኒውክለስ ወይም ደግሞ ሜምብሬን ባውንድድ ኦርጋኔል ያላቸው ማለት ነው። መልቲ ሴሉላር ማለት ደግሞ መልቲ ማለት ብዙ ማለት ነው። ሴሉላር ማለት ደግሞ ሴል ባለ ብዙ ሴል ናቸው ማለት ነው። ስለዚህ ይሄን ካየን ይበቃናል ፎር ሪቪዥን ስለሆነ ማለት ነው። አብዛኛውን ጥያቄውን የሚመጡት ሃይላይት ስለሆነ ኢንትራንስ ላይ እናንተ ጠለቅ ብላችሁ ታነቡታላችሁ። እኔ ሃይላይቱን እያየሁ እሄዳለሁ ማለት ነው። አምስተኛው ደግሞ ኪንግደም ኦፍ አኒማሊያ ነው። ዘ ጀነራል ፕሮፐርቲ ኦፍ አኒማሊያ ደግሞ መልቲ ሴሉላር ናቸው፣ ባለ ብዙ ህዋስ ናቸው፣ ዩካሪዮቲክ ናቸው ወይም ደግሞ ሜምብሬን ባውንድድ ኦርጋኔል አላቸው ማለት ነው። ወይም ትሩ ኒውክለስ ዩ ማለት ትሩ ማለት ነው። ካሪዮቲክ ማለት ደግሞ ኒውክለስ ማለት ነው። ተማሪዎች አኒማሎች ሄቶትሮፊክ ናቸው። ያ ማለት ምግባቸውን በራሳቸው ማዘጋጀት አይችሉም። በነገራችን ላይ አንደር ኪንግደም ኦፍ አኒማሊያ የሰው ልጅ የሚጠቀለለው እዚህ ኪንግደም ኦፍ አኒማሊያ ላይ ነው ማለት ነው። እንዲሁም ደግሞ ሀብ ኮምፕሌክስ ኦርጋን ሲስተም አላቸው። እንደ ኦርጋን ሲስተም ኮምፕሌክስ ሲሆኑ ለምሳሌ እንደ ሰርኩሌተሪ ሲስተሞች፣ ሬስፒራቶሪ ሲስተም፣ ዳይጀስቲቭ ሲስተም የምንላቸው አላቸው ማለት ነው። እንዲሁም ደግሞ ሴክሹዋሊ አሴክሹዋሊ ሪፕሮዲውስ ሊያደርጉ ይችላሉ ማለት ነው። እዚህ ጋር ኮሬክሽን ውሰዱ። አሴክሹዋሊ የሚለውን አጥፉት እና ሴክሹዋሊ በሚለው ውሰዱት። እንዲሁም ደግሞ ሴንሲቲቭ ቱ ዜር ሰራውንዲንግ ናቸው ማለት ነው። ለኢንቫይሮንመንታቸው ሴንሲቲቭ ናቸው፣ እንዲሁም ደግሞ ሪስፖንስ ያደርጋሉ ማለት ነው። ስለዚህ አሁን ከዚህ ዩኒት የወጡ ወይም ደግሞ ከክላሲፊኬሽን ኮንሴፕቱ የወጡ ከ1975 ጀምሮ እስከ 2017 ድረስ ያሉ ጥያቄዎችን እንሰራለን ማለት ነው። ስለዚህ ተማሪዎች እስካሁን ከቆያችሁ ቻናላችን ሰብስክራይብ አድርጉ። ምክንያቱም ቀጣይ ቪዲዮዎችን ስንለቅ እንዲደርሳችሁ በማድረግ እንድትተባበሩን ጠይቃችኋለሁ። ቀጥታ ወደ ጥያቄዎቹ አልፋለሁ ማለት ነው። የመጀመሪያው which statement made about the member of the same order ይላል። 1997 የወጣ ጥያቄ ነው። they are belong to the same genus, they are belong to the same class, they can interpret successfully, they are belong to the same family እንደሚለው ጥያቄው which statement made from member of the same order ይላል። ተማሪዎች እናንተ ፖዝ ያደረጋችሁ ትሰራላችሁ፣ እኔ ወደ መልሱ አልፋለሁ ማለት ነው። መልሱ ምንድነው የሚሆነው? አንሰር ኤ ሲሚላር ኦርደር ግሩፕ ፍሮም ግሩፕ ቱ ዘ ሴም ክላስ ነው የሚሆነው ማለት ነው። መልሱ ኤ ይሆናል። እናንተ ፓውዝ ያደረጋችሁ ጥያቄዎችን በደንብ ያቸው ማለት ነው። ሁለተኛው ደግሞ ምንድነው የሚለው? which of the following is correct about scientific name? ስለ ሳይንቲፊክ ኔም ትክክል የሆነው ነው የሚለው ኤ it is the same for all scientists ይላል። ለሁሉም ሳይንቲስቶች ተመሳሳይ ነው ይላል። varies according to native language ደግሞ ይሄ ደግሞ በየቋንቋዎቹ የተለያየ ነው ይላል። ይሄኛው ሲ ደግሞ ምን ይላል? may have more than one genus name ሊኖር ከአንድ በላይ ጂኒየስ ኔም ሊኖረው ይችላል እያለ ነው። ዲ ደግሞ may have more than one species name ከአንድ በላይ ስፒሺስ ኔም ሊኖረው ይችላል ነው የሚለው። ስለዚህ ትክክለኛ መልስ የሚሆነው ኤ ነው። ለምን ቢ አይሆንም? ቢ ለምንድን ነው የማይሆነው? varies according to native language የሚሆነው ኮመን ኔማቸው ለምሳሌ እኔ አንበሳ ስል እንግሊዝ ውስጥ ያለው ልጅ ደግሞ ላዮን ሲል ይለያያል ማለት ነው በኮመን በናቲቭ ላንጉጅ። ግን በሳይንቲፊክ ኔም ግን ፔንተራሊዮ ነው የአንበሳ ስም። ስለዚህ በቃ ፔንተራሊዮ በሚለው ሁሉንም የዓለም ክፍል ያግባባል ማለት ነው። እንዲሁም ደግሞ ሳይንቲፊክ ኔም ደግሞ ሁለት ኔም ነው ያለው፣ ዋን ጂኒየስ እና አንድ ስፒሺስ ነው እንጂ ከአንድ በላይ ጂኒየስ ከአንድ በላይ ስፒሺስም የለውም። ስለዚህ ትክክለኛ መልስ ኤ ይሆናል ማለት ነው። ሶስተኛው ምንድነው የሚለው? which of the following is the correct order from broader to narrower ይላል። የ1975 የመጣ ጥያቄ ነው። በነገራችን ላይ ተመልሶ 2007 ላይ ወጥቷል፣ ግን እኔ ያላጠቃለልኩትም እዚህ ጋር ስላየ ነው ማለት ነው። ተመሳሳይ ጥያቄ ስለሆነ እዚህ ላይ ያላጠቃለልኩትም፣ ግን በደንብ መያዝ አለባችሁ ማለት ነው። ስለዚህ ብሮደር ቱ ናሮወር ደግሞ እኔ ምን ብዬ ሰጥቻችኋለሁ? አናሎጂ ኪንግ ፊሊፒንስ ካም ኦቨር ፎር ጎልድ ሶፕ የሚል ማለት ነው። ስለዚህ ኪንግ ፊሊፒንስ ካም ኦቨር የሚለው የትኛው ነው? ፊሊፒንስ ካም ኦቨር ፎር ዲ ይሆናል ማለት ነው። ትክክለኛው ስቴፕ ወይም ደግሞ ከሰፊው ወደ ትንሹ ስንሄድ ማለት ነው። ኮሬክት አንሰር ዲ ይሆናል። አንሰር ዲ ነው የሚሆነው ማለት ነው። አራተኛው ጥያቄ which is the largest taxonomic category ይላል።
ትልቁ ማን ነው? ለምሳሌ ትልቁ ማለት ኪንግደም ነው። ኪንግደም ከሌለ ፌለም ከሌለ ክላስ ይሆናል። ክላስ ከሌለ ጂኒየስ፣ ስፔሺስ፣ ፋሚሊ፣ ጂኒየስ፣ ስፔሺስ እያለ ይሄዳል ማለት ነው። እዚህ ጋር የሚሆነው ክላስ ነው ማለት ነው። ኩዌስችን ነምበር 5 which group have the largest number of species አለው። the most diverse group የምንላቸው ኢንሴክቶች ናቸው። ዲ ናቸው። ይህም ፈተና ወጥቷል ኢንትራንስ ላይ። the most diverse የምንላቸው ኢንሴክቶች ናቸው ማለት ነው። ስድስተኛው ምን ይላል? what is the major problem did scientific problem solve? ሳይንቲፊክ ኔም በመምጣቱ የተፈታው ችግር በዋነኛ ችግር ምንድነው ይላል። 2005 ላይ የወጣ ጥያቄ ነው። ምን ይላል? showed the mechanism of how new species arise from existing one ይላል። ቢሚና provide understanding scientists of different country see design hierarchy of different group of living things and he showed the way how living organisms originate in this planet ይላል። ትክክለኛ መልስ የሚሆነው ቢ ነው። ለምሳሌ ኤ ለምንድን ነው የማይሆነው? ይሄኛው እንዴት አዲስ ወይም ደግሞ ኒው ስፒሺስ አራይዝ ፍሮም ፕሪኤግዚስቲንግ ሴል አራይዝ እንደሚያደርግ አያስረዳም የሳይንቲፊክ ኔም ማለት ነው። ሲ ደግሞ ዲዛይን ሂራርኪ ኦፍ ዲፈረንት ግሩፕ ኦፍ ሊቪንግ ቲንግስ አያደርግም። እንዲሁም ደግሞ ሾውድ ዘ ዌይ ሃው ሊቪንግ ኦርጋኒዝም ኦሪጂኔት ኢን ዚስ ፕላኔት ይህም አያጠናም። ስለዚህ ሳይንቲፊክ ኔም ሶልቭ ያደረገልን ትልቁም ፕሮብለም ምንድነው? አንደርስታንዲንግ ኦፍ ሳይንስ በተለያዩ ሀገራት ያሉ ሳይንቲስቶችን አንደርስታንድ እንድናደርግ ረድቶናል ማለት ነው። ይሄ ነው ሳይንቲፊክ ኔም ሶልቭ ያደረገልን ፕሮብለም። ሰባተኛው ጥያቄ which is true about kingdom of animalia? ስለ kingdom of animalia ትክክል የሆነው የቱ ነው የሚለው። ሀፍ ሴል ወል ያላቸው አኒማሎች ሴል ወል የላቸው። ኤ ኤክስ ይሆናል። ኢሞባይል ነው ይላል። ይሄ ከሎጂክ የወጣ ነው። አኒማሎች ምንድናቸው? ሞባይል ናቸው፣ ተንቀሳቃሽ ናቸው ማለት ነው። ሲ ደግሞ አውቶትሮፊክ ይላል። አውቶትሮፊክ አይደለም። ምንድናቸው? ሄተሮትሮፊክ ወይም ደግሞ ምግባቸውን የማይሰሩ ናቸው እንጂ ምግብ የሚሰሩ አይደሉም። ዲ ምን ይላል? ሀብ ነርቨስ ሲስተም አላቸው ይላል። ነርቨስ ሲስተም ኮምፕሌክስ የሆነ ነርቨስ ሲስተም አለን ማለት ነው። እኛም በኪንግደም ኦፍ አኒማሊያ ስለምንጠቃለል ማለት ነው። ስምንተኛው which is vertebrate animal በጣም ቀላል ጥያቄ ነው ይሄ ኢንትራንስ ላይ የወጣ። vertebrate animal ማለት የጀርባ አጥንት ያላቸው አኒማሎች ማለት ነው። ኢንቨርተብሬት ቢሆን ኖሮ ደግሞ የጀርባ አጥንት የሌላቸው። ስለዚህ የጀርባ አጥንት ያለው እንስሳት ማን ነው? ሊዛርድ ነው ማለት ነው። አስካሪስ፣ ርዝዋም፣ ስኔል ምንድናቸው? የጀርባ አጥንት የላቸውም። ነገር ግን ስኔል ምን አለው? ኤግዞስኬለተን የሚባል ከውጭ ነው የሚገኘው እንጂ እሱም እንደ ኤግዞስኬለተን ስላለው አይስኬለተን አለው ብለን አንወስደውም ማለት ነው። መልሱ የሚሆን ኤ ነው። ዘጠነኛ ምን ይላል? which pair of characteristics describes kingdom of monera? ሞኔራን ዲስክራይብ የሚያደርጉት ሁለት ካራክተሪስቲክሶች የቱ ነው ይላል። 2006 የወጣ ጥያቄ ነው። ሞኔራ መልቲሴሉላር እና ፕሮካሪዮቲክ ነው አይደለም። ሞኔራ ምንድነው? መልቲሴሉላር እና ኦኬ እንመጣለን። ቢ ምን ይላል? መልቲሴሉላር ኤንድ ዩካሪዮቲክ አይደለም። ሲንግል ሴል ኤንድ ፕሮካሪዮቲክ መልሱ ሲ ነው። ሲ ደግሞ ምን ይላል? ሲንግል ሴል እና ዩካሪዮቲክ። ሞኔራ ውስጥ አንደር ኢንክሉድ የሚደረጉ ማናቸው? ባክቴሪያ እና ብሩግሪን አድርገናቸው። ስለነሱ ደግሞ ሲንግል ሴል እና ፕሮካሪዮቲክ ናቸው። ኮሬክት አንሰር ሲ ይሆናል ማለት ነው። አስረኛ ምን ይላል? ሊቪንግ ቲንግስ ክላሲፋይድ ኢን ኦርደር ቱ ይላል። ሊቪንግ ቲንጎች ወይም ደግሞ ህይወት ያላቸው አካላቶች ክላሲፋይ የምናደርጋቸው ለምንድን ነው? ይህንን ቪዲዮን ስጀምር ነግሬያችኋለሁ። ቀላል ነው የሚሆነው ማለት ነው። 2006 የወጣ ጥያቄ ነው። ሜክ ቲንግስ ሳውንድ ኮምፕሊኬትድ ወይም ደግሞ ነገሮችን በጣም ኮምፕሊኬት ያወሳስባቸዋል እያለ ነው። ክላሲፋይ ማድረጋችን እየተቃራኒ ነው። ግሩፕ ቫሪስ ዲሲሚላር ኦርጋኒዝም አት ዋን። ዲሲሚላር የሆኑ ኦርጋኒዝሞች በአንድ ካታጎሪ ግሩፕ አያደርግም፣ በሲሚላሪታቸው ነው ማለት ነው። እንዲሁም ደግሞ ሲምን ይላል ብሪንግ ኦርጋኒዝምስ ቱ ቾቲክ ኢንቫይሮንመንት ይላል። አይሆንም። አንደርስታንድ ሃው ላይፍ ኦሪጂኔትድ ላይፍ እንዴት ኦሪጂኔት እንደሆነ አንደርስታንድ ለማድረግ ነው ክላሲፋይ የምናደርጋቸው። በቪዲዮ መጀመሪያ ነግሬያችኋለሁ። በጣም ቀላል ቀላል ጥያቄ ናቸው የወጡት። በደንብ እያልኳችሁን ከሰማችሁና አንደርስታንድ ካደረጋችሁ ማለት ነው። 11ኛ ምን ይላል? which scientific name is correctly written ይላል። ሳይንቲፊክ ኔም ሩሎቹን ነግሬያችኋለሁ። መጀመሪያ ምንድነው ብያለሁ? ጂኒየስ ኔም ነው የሚጻፍ። ከዛ ደግሞ ስፒሺስ ኔም። እንዲሁም ጂኒየስ ኔም በካፒታል ሌተር መጻፍ አለበት። እንዲሁም ደግሞ ስፒሺስ ኔም በስሞል ሌተር መጻፍ አለበት። ስለዚህ ምን ይላል? በቃ ከስሙ ምንም አይነት እንትን አይኖራችሁ። ምክንያቱም
መጀመሪያ ላይ እንደነገርኳችሁ 1.5 ሚሊዮን ስፒሺስ ሙሉ ስም መሸምደድ አይኖርባችሁም ማለት ነው። ነገር ግን ሩሎቹ መያዝ አለባችሁ። ለምሳሌ ቢ አይሆንም። ሙስካ ዶሜስቲካ የዝንብ ስም ነው። ነገር ግን ጂኒየሱም ስፒሺሱም በስሞል ሌተር ነው የተጻፈው፣ አይሆንም ማለት ነው። ሆሞ ሳፒያንስ የሚለው የሰው ነው። ሁለቱም በካፒታል ሌተር ነው የተጻፈው፣ አይሆንም። ዲምኒያ ካኒስ ፋሚሊያር ይችላል፣ ተቀይሯል። እንደገና ስፒሺስ ኔሙ በካፒታል ጂኒየስ ኔሙ በስሞል፣ አይሆንም። ትክክለኛ መልስ ኤ ነው የሚሆነው ማለት ነው። ኢራጎቲስ ጤፍ የጤፍ ስም ነው። ትክክለኛ ሳይንቲፊክ ኔም የተጻፈው ኤ ነው ማለት ነው። ሌሎቹ በሙሉ ምንድናቸው? ኢንኮሬክትሊ የተጻፉት። ምን ይላል ይሄኛው 12ኛ which organism is excluded from the 5 kingdom of classification? ከ5 kingdom of classification ያልተካተተው ኦርጋኒዝም ነው ቫይረስ ነው። ምክንያቱም የላይፍን ካራክተሪስቲክስ ወይም ደግሞ አንድ ኦርጋኒዝም ላይፍ አለው ለማለት የሚያሟላቸውን ካራክተሪስቲክሶች ሪፕሮዳክሽን፣ ሙቭመንት፣ ሪስፓየር ምናምን የሚሉትን አያጠቃልልም ማለት ነው። በቃ እንዲሁም ቢትዊን ህይወት አለው ስትሉት ህይወት የለውም፣ ህይወት የለውም ስትሉት ደግሞ ህይወት የሚኖረው እዛ አካል ነው ማለት ነው። ቫይረስ እስካሁን ድረስ ኤክስክሉድ እንደተደረገ ነው ማለት ነው። መልሱ ሲ ይሆናል። ስለዚህ በዚህ እናበቃለን ማለት ነው። ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ደግሞ ምን እንደሚሰራላችሁ ኮሜንት ሴክሽን ላይ አሳውቁን። ቻው።